ዛሬ የምንጓዘው ወደ አንዲት አስደናቂ ምድር ነው። በአገሪቱ ውስጥ ከሚኖረው ጠቅላላ የህዝብ ቁጥሯ ይልቅ ከአገር ውጭ የሚኖረው ዲያስፖራ በጥፍ የሚበልጥባት፣ ጠቢቡ ሰለሞን ቤተ መቅደሱን ለመገንባት ዝግባ የቆረጠባት፣ ኢየሱስ ክርስቶስ የቃና ዘገሊላን ተአምር የፈጸመባት፣ ፊደልን ለመጀመሪያ ጊዜ የፈጠረች፣ የምስራቃዊው ዓለም ዕንቁ፣ የባህልና የታሪክ መገናኛ፣ በችግር ውስጥም ሆና ውበቷን ወደማታጣው አገር ወደ ሊባኖስ። በሜዲትራኒያን ባህር ዳርቻ ላይ ወደምትገኘው ማራኪ ተራሮች፣ ማለቂያ የሌለው ጥልቅ ታሪክ፣ የሚያስጎመጅ የምግብ ባህልና ሞቅ ያለ ፈገግታ ያለው ህዝብ ወዳላት የመካከለኛው ምስራቅ ፓሪስ ወደ ሆነችው ሊባኖስ የማይረሳ ጉዞ እናደርጋለን። በጉዞአችንም ከኑሮዋ ባሻገር በዚህች ሀገር ላይ ደማቅ አሻራቸውን የሚያሳርፉትን የኢትዮጵያውያን እህቶቻችንን እውነተኛ የኑሮ ገጽታ በጥልቀት እንቃኛለን። እርሶም የሜዲትራኒያንን ንፋስ አብረውን እየተቀበሉ የቻናላችንን ቤተሰብ 100,000 ሰብስክራይበር ለማድረስ የምናደርገውን ጥረት ቪዲዮውን ላይክና ቻናሉን ሰብስክራይብ በማድረግ እያገዛችሁን ለደቂቃዎች አብራችሁን ተጓዙ። በመካከለኛው ምስራቅ በሜዲትራኒያን ባህር ምስራቃዊ ዳርቻ ላይ በሰሜንና በምስራቅ ከሶሪያ በደቡብ ደግሞ ከእስራኤል ጋር ትዋሰናለች። ከኢትዮጵያ ጠቅላላ ስፋት ጋር ስታነጻጽሩት ሊባኖስ የጣና ሐይቅን እጥፍ ያህል ብቻ ነው የምትበልጠው። ነገር ግን በዚህ ጠባብ መሬት ላይ ተፈጥሮ ያስቀመጠችው የመልክዓ ምድር ስሪት እጅግ አስደናቂ ነው። ይህች ሀገር በመካከለኛው ምስራቅ ካሉ ጥቂት በረዶ የሚጥልባቸው ስፍራዎች አንዷ ናት። በክረምትና በጸደይ ወራት የሊባኖስ ተራራዎች ነጭ ካባን ይለብሳሉ። በዓለም ላይ በአንድ ቀን ውስጥ በተራራ ላይ በበረዶ ተንሸራተው በአንድ ሰዓት ተኩል ጉዞ ብቻ ወደ ባህር ዳርቻ ወርደው በሜዲትራኒያን ሞቅ ያለ ውሃ ውስጥ መዋኘት የሚችሉባት ብቸኛ ምድር ብትኖር ሊባኖስ ናት። ይህ የአየር ንብረት ልዩነት የሰዎቹንም ስነ ልቦና ቀርጾታል። ልክ እንደ አየሩ ሁሉ ሕይወትን በሙሉ ስሜት ይኖሯታል። ወደ ጄታ ግሮቶ ስንገባ ተፈጥሮ በሺዎች ለሚቆጠሩ ዓመታት ከውሃ ጠብታዎች የቀረጸችውን ድንቅ የከርሰ ምድር ቤተ መቅደስ እንመለከታለን። ከዚያም አልፈን ወደ ባልቤክ ስንጓዝ የሮማውያንን የጁፒተርና የባኩስ አማልክት ግዙፍ የድንጋይ አምዶች ሰማይን ተደግፈው እናገኛቸዋለን። የሊባኖስ መልክዓ ምድር በአራት ዋና ዋና ክፍሎች የተከፈለ ነው። የባህር ዳርቻው ታዋቂዎቹን ከተሞች ቤይሩት፣ ጢሮስና ሲዶና የተቆረቆሩበት ሲሆን ከባህሩ ዳርቻ ቀና ብለው ሲያዩ የሚመለከቱት ሰማይን ተደግፈው የሚታዩት ግዙፍ ተራሮችን ነው። ቁርናት አሳውዳ የተባለው የመካከለኛው ምስራቅ ከፍተኛውም ተራራ እዚህ ይገኛል። በክረምት ነጭ በረዶ የሚለብሱትና የዝግባ ዛፎች የሚበቅሉባቸውም እነዚህ ተራሮች ላይ ነው። ከተራራው ማዶ ስንሻገር እጅግ ሰፊና ለምለም የሆነ ሸለቆ እናገኛለን። ይህ ሸለቆ የሊባኖስ የእህል ጎተራ በመባል ይታወቃል። ከሶሪያ ጋር የሚያዋስናት በስተምስራቅ በኩል የሚገኙት ደረቅና ድንጋያማ ተራሮች ናቸው። የሚገርመው ነገር በሊባኖስ ውስጥ የሚፈሱት ወንዞች በሙሉ መነሻቸው እዚህ ውስጥ ነው። ትልቁ ወንዝ ሊታኒ ይባላል። መነሻውን ከበቃህ ሸለቆ አድርጎ መላው ደቡብ ሊባኖስን አጠጥቶ ወደ ሜዲትራኒያን ባህር ይፈሳል። ይህ የመልክዓ ምድር ጥረዛ ሀገሪቱን ከአረቡ በረሃማ ዓለም ተለይታ ሁልጊዜም አረንጓዴና የውሃ ምንጭ እንድትሆን አድርጓታል። ታሪክ ዝምታን አይወድም። በተለይም ማዕበልና ነፋስ በማይለያት በዚህች የሜዲትራኒያን ጠረፍ ላይ ሊባኖስ ከ7000 ዓመታት በላይ ያስቆጠረ ጥልቅ ታሪክ አላት። ይህች ምድር የፊንቄያውያን የትውልድ እምብርት ናት። ከክርስቶስ ልደት በፊት ዓለም ገና በጨለማ ውስጥ በነበረችበት ዘመን እነዚህ የባህር ላይ አንበሶች መርከቦችን እየቀረጹ ማዕበሉን ሰንጥቀው ይጓዙ ነበር። ከሁሉም በላይ ደግሞ ዛሬ መላው ዓለም የሚጠቀምበትን የመጀመሪያውን የፊደል ገበታ ቀርጸው ለሰው ልጅ ያበረከቱ ታላቅ ሕዝቦች ነበሩ። ከፊንቄያውያን በኋላ የሮማውያን ግዙፍ ሰረገላዎች ድምፅ፣ የኦቶማን ቱርክ የግዛት ሰይፍ፣ የፈረንሳይ ስልጣኔና ፋሽን በዚህች ምድር ላይ ተራ በተራ ተሰልፈው አልፈዋል። እያንዳንዱ ወራሪዋና እንግዳዋ የራሱን ቀለም ጥሎባት አልፏል። ለዚህም ነው ዛሬ ሊባኖስን ስናያት ምስራቃዊ ልብስ የለበሰች ግን ደግሞ የምዕራባውያንን ኮፍያ ያደረገች ሚስጥራዊ ሴት የምትመስለው። ሊባኖስ በመጽሐፍ ቅዱስ ውስጥ ከ70 ጊዜ በላይ ተጠቅሳለች። ታዋቂው የሊባኖስ ዝግባ ለእግዚአብሔር ቤተ መቅደስ መስሪያነት ውሏል።
ኢየሱስ ክርስቶስ በምድር ላይ በነበረበት ዘመን ወደ ሊባኖስ ደቡባዊ ከተማዎች ወደ ጢሮስና ሲዶና ተጉዟል። የመጀመሪያውን ተአምር ያደረገባት ቃና ዘገሊላ የምትገኘው በሊባኖስ ደቡባዊ ክፍል ነው የሚሉ ብዙ የታሪክ መረጃዎች አሉ። የሊባኖስን እውነተኛ መንፈስ በጉልህ ለመረዳት ዋና ከተማዋን ቤይሩትን መመልከት በቂ ነው። በመዲናዋ በአንድ በኩል ከ15 ዓመቱ አሰቃቂ የእርስ በርስ ጦርነት የተረፉ በጥይትና በመትረየስ የተበሳሱ አሮጌ ሕንፃዎች ይገኛሉ። ከነሱ ጋር ተጎራብተው ደግሞ እጅግ ዘመናዊ የሆኑ ሰማይ ጠቀስ የንግድ ሕንፃዎች እንዲሁም የቅንጦት አፓርታማዎች በግርማ ሞገስ ቆመዋል። በታሪኳ ውስጥ በጦርነት በታላላቅ የመሬት መንቀጥቀጦችና በቅርብ ጊዜ በ2020 ዓ.ም በደረሰው ከባድ የወደብ ፍንዳታ ብዙ ጊዜ ወድማለች። ቤይሩት በረጅም ታሪኳ ለ7 ጊዜ ያህል ሙሉ በሙሉ ፈርሳ ዳግም በአፈ ታሪክ እንደሚነሳው ከራሱ አመድ ላይ ተነስቶ እንደገና እንደሚወለደው ፊኒክስ ወፍ እንደ አዲስ ከፍርስራሽ ስር እየተነሳች የምትቆም የማይበገር መንፈስ ያላት አስገራሚ ከተማ ናት። ቤይሩት በአረቡ ዓለም ውስጥ እጅግ ነፃና ዘመናዊ ሊበራል የምትባል ከተማ ናት። ከቤይሩት በስተሰሜን ጥንታዊቷ ሚስጥራዊና ማራኪዋን የቢብሎስ ከተማን እናገኛለን። ቢብሎስ ከ7000 ዓመታት በላይ የሰው ልጅ ሳያቋርጥ የኖረባት እጅግ አንጋፋ ከተሞች መካከል አንዷ ናት። ሊባኖስ በመካከለኛው ምስራቅ የምትገኝ ብትሆንም እንደ ጎረቤቶቿ የአንድ ሃይማኖት የበላይነት ያለባት ሀገር አይደለችም። ይልቁንም የእስልምና እንዲሁም የክርስትና እምነቶች እኩል ተደባልቀው የሚኖሩባት ልዩ ምድር ናት። እናንተም በሊባኖስ ተገኝታችሁ በከተሞቿ ጎዳናዎች ላይ ስትጓዙ ጥንታዊና ውብ የሆኑ መስጊዶች ከታላቅ የካቶሊክና የኦርቶዶክስ ቤተክርስቲያን የደወል ድምፅ ጋር ተስማምተው ጎን ለጎን ትመለከታላችሁ። በሊባኖስ ሕገ መንግሥት መሠረት ሀገሪቱ 18 የተለያየ እምነት ያላቸው ማህበረሰቦች በይፋ ትቀበላለች። ክርስቲያኖች የህዝቡን 35% እስከ 40% ያሉን ሲይዙ፣ ሙስሊሞች ደግሞ የህዝቡን 60% ያሉን ሲይዙ፣ አብዛኞቹ የሺያና የሱኒ እስልምና ክፍል ተከታዮች ናቸው። ስለ ሊባኖስ ሃይማኖቶችና ባህል ስናወራ ለአብዛኛው የዓለም ህዝብ እንቆቅልሽ የሆነውንና እጅግ ምስጢራዊ የሆነውን ማህበረሰብ ማንሳታችን ግድ ነው። እነርሱም ድሩዝ በመባል ይታወቃሉ። የድሩዝ ማህበረሰብ እምነታቸው የእስልምናን፣ የክርስትናን፣ የአይሁድን እንዲሁም የግሪክ ፍልስፍናዎችን አጣምሮ የያዘ ድብልቅ እምነት ነው። ድሩዞችን በዓለም ላይ ልዩና ምስጢራዊ የሚያደርጓቸው 3 ዋና ዋና እውነታዎች አሉ። የድሩዝ እምነት መጻሕፍትና ምስጢሮች የሚታወቁት በማህበረሰቡ ውስጥ ኡቃል ወይንም አስተዋዮች ተብለው በሚጠሩ ልዩ መንፈሳዊ ሕይወት ባላቸው መሪዎች ብቻ ነው። ተራው የድሩዝ ህዝብ እንኳን የእምነቱን ጥልቅ ምስጢር አያውቀውም። ወደ ድሩዝ ሃይማኖት መግባት በፍጹም አይቻልም። ድሩዝ መሆን የሚቻለውም ከድሩዝ እናትና አባት ሲወለዱ ብቻ ነው። ድሩዞች አንድ ሰው ሲሞት ነፍሱ ወደ ሌላ አዲስ ወደ ተወለደ ሕፃን አካል ትሸጋገራለች ብለው ያምናሉ። የሊባኖስ ፖለቲካ ሙሉ በሙሉ የተገነባው በሃይማኖት ስምምነት ላይ ነው። ኮንፌዴራሊዝም በመባል የሚታወቀው የሀገሪቱ መዋቅር ስልጣንን በሃይማኖት መሪዎች መካከል እንዲህ ይከፋፍላል። የሀገሪቱ ፕሬዝዳንት ሁልጊዜም ማሮናይት ክርስቲያን፣ የሀገሪቱ ጠቅላይ ሚኒስትር ሁልጊዜም የሱኒ ሙስሊም፣ የሀገሪቱ የፓርላማ አፈ ጉባኤ ሁልጊዜም የሺያ ሙስሊም መሆን አለበት። በፓርላማው ውስጥ ያሉ 128 መቀመጫዎችም በክርስቲያኖችና በሙስሊሞች መካከል እኩል ይከፋፈላሉ። በባንዲራዋ በነጩ ቀለም መሃል ላይ በብቸኝነት ቁልጭ ብላ የምትታየው አረንጓዴዋ የዝግባ ዛፍ የዚህች ሀገር ዋና መለያ ናት። በዚህች ሀገር ሕይወትን እስከ መጨረሻው የደስታ ጠብታ ድረስ ማጣጣም የማህበረሰቡ ትልቅ መመሪያ ነው። በየመንገዱ ዳር ባሉ ውብ ካፌዎች ውስጥ ከቤተሰብና ከወዳጅ ዘመድ ጋር በሳምንቱ መጨረሻ ተሰባስቦ በትልቅ ግብዣ መደሰት ፈጽሞ የማይተዉት ወጋቸው ነው። ነገም እንደሚመጣ ስለማያውቁ የዛሬን ውብ ሰዓት ያለምንም ጭንቀት በደስታ ለመኖር የመረጠ የህብረት ልብ ያለው ማህበረሰብ ነው። አብዛኛው የሊባኖስ ወጣት
ቢያንስ 3 ቋንቋዎችን በዋናነትም አረብኛን፣ ፈረንሳይኛንና እንግሊዘኛን አቀላጥፎ መናገር የሚችል እጅግ የሰለጠነና የተማረ የሰው ኃይል ስብስብ ነው። ህዝቡ በደግነቱና በእንግዳ ተቀባይነቱ ይታወቃል። የትም ብትሄዱ አህለን ወሳህለን እንኳን ደህና መጣችሁ የሚለው ቃል አይለያቸውም። በሊባኖስ ባህል ውስጥ እንግዳ ማለት ክቡር ነው። በቤትዎ ምንም ባይኖር እንኳን ያለዎትን የመጨረሻ ቅንጣት አቅርበው እንግዳም ማስተናገድ ትልቅ ኩራት ነው። ይህ ኩራት ደግሞ በጠረጴዛቸው ላይ ይስተዋላል። ሊባኒዝ መዛ የአንድነት መገለጫቸው ነው። የገበታው መክፈቻ መዛ በመባል የሚታወቁት በትንንሽ ሳህኖች ተደርድረው የሚቀርቡ ከ30 በላይ የአትክልትና የቅምሻ ምግቦች ናቸው። ሁሙስ፣ ታቡላ፣ ፈቱሽ እና የወይራ ዘይት የሰላም ምልክት ሆነው በጠረጴዛው ላይ ይነግሳሉ። ነገር ግን ከዚህ ውበትና ሳቅ ጀርባ አንድ የሚከብድ እውነት አለ። ስለ ኑሮ በሊባኖስ ስናወራ ሀገሪቱን ስላናጋት የኢኮኖሚ ማዕበል ማንሳታችን ግድ ነው። ከ5 ዓመታት በፊት የሊባኖስ ፓውንድ ወይንም ሊራ ጠንካራ ገንዘብ ነበረ። ነገር ግን በ2019 ዓ.ም የተከሰተው የባንክ ስርዓት መፈራረስና የኢኮኖሚ ቀውስ የአገሪቱን ገንዘብ ዋጋውን ጨርሶ አጠፋው። በአሁኑ ሰዓት በሊባኖስ ውስጥ ዶላራይዜሽን ሙሉ በሙሉ ነግሷል። ሱፐርማርኬቶች፣ ሬስቶራንቶች፣ አልፎ ተርፎም ታክሲዎች ዋጋቸውን የሚቆርጡት በዶላር ነው። ህዝቡ የሚገበያየው በዶላር ወይንም በወቅቱ የጥቁር ገበያ ምንዛሬ ተሰርቶ በሊራ ነው። ይህ የገንዘብ መለዋወጥ የሰዎችን ኑሮ በእጅጉ ቀይሮታል። በሊራ ደሞዝ የሚከፈላቸው ሰራተኞችን ህይወት ሲፈትን፣ በዶላር የሚከፈላቸው ግን ተንደላቀው ይኖራሉ። ከ2023 ጀምሮ አገሪቱ ሌላ ከባድ አደጋ ላይ ወደቀች። በደቡብ ሊባኖስ ድንበር ላይ በእስራኤል ጦርና በሂዝቦላ መካከል በየዕለቱ የሚካሄደው ከባድ የተኩስ ልውውጥ እንዲሁም የአየር ድብደባ በ10 ሺዎች የሚቆጠሩ ሊባኖሳውያንን ከመኖሪያ ቀያቸው አፈናቅሏል። የሀገሪቱ መንግስትም በከፍተኛ የፖለቲካ ሽኩቻ ምክንያት ለረጅም ጊዜ ያለ ፕሬዝዳንት በክፍተት ውስጥ ወድቆ ቆይቷል። በተጨማሪም የመብራት እጥረት፣ የዋጋ ግሽበት፣ የጦርነት ስጋትና የውጭ ኃይሎች ጣልቃ ገብነት የዜጎቿንና በስደት ላይ ያሉ የእህቶቻችንን የዕለት ተዕለት ህይወት ከባድ አድርጎታል። ከጎረቤት ሶሪያና ፍልስጤም የተሰደዱ ከ2 ሚሊዮን በላይ የሚሆኑ ስደተኞችን በትንሿ መሬቷ ማስተናገዷ ደግሞ ቀድሞውንም በተዳከመው የአገሪቱ ኢኮኖሚ ላይ ሌላ ከባድ ጫና ፈጥሯል። በዚህ አስቸጋሪ የኑሮ ሁኔታና በፖለቲካ ለመረጋጋት ምክንያት ሙሉ በሙሉ ተስፋ የቆረጡ በርካታ የተማሩ ጉልበትና ክህሎት ያላቸው የሊባኖስ ወጣቶችም እናት ሀገራቸውን በእንባ እየተሰናበቱ በብዛት በመሰደድ ላይ ይገኛሉ። በአሁኑ ሰዓት በብራዚል ብቻ ከ7 ሚሊዮን በላይ ሊባኖሳውያን በስደት ይኖራሉ። ያም ሆኖ ግን የዛሬዋ ሊባኖስ የቱንም ያህል በጦርነት በቦምብ ድብደባና በኢኮኖሚ ቀውስ ብትደቆስም ተስፋ ቆርጠው እጅ ያልሰጡ ዜጎች ጠዋት የፈረሰውን ቤታቸውን እያጸዱ ማታ በካፌዎችና በምሽት ክለቦች ውስጥ ተሰብስበው ለሕይወት ያላቸውን ፍቅር በሙዚቃ ይገልጻሉ። ሊባኖስና ኢትዮጵያ ያላቸው ታሪካዊ ግንኙነት ከ100 ዓመታት በላይ ያስቆጠረ በጥልቅ እምነት፣ በፖለቲካና በባህል የተሳሰረ ታሪክ ያለው ነው። በኢትዮጵያና በሊባኖስ መካከል ያለው የመጀመሪያው ትልቅ ድልድይ የእምነት ግንኙነት ነው። ንጉሠ ነገሥት አፄ ኃይለ ሥላሴ በሊባኖስ መንግስት ግብዣ በቤይሩት ይፋዊ የሥራ ጉብኝት አድርገዋል። በወቅቱ የሊባኖስ ፕሬዝዳንት የነበሩት ካሚል ሻሙን ለንጉሱ ከፍተኛ የክብር አቀባበል አድርገውላቸዋል። ንጉሱ ለሊባኖስ የነበራቸውን ክብር ለመግለጽ በሊባኖስ ስም አዲስ አበባ ውስጥ መንገድ የሰየሙ ሲሆን የሊባኖስ መንግስትም በምላሹ በዋና ከተማው በቤይሩት እምብርት ላይ የሚገኘውን አንድ ትልቅና ውብ ጎዳና የኢትዮጵያ ጎዳና በማለት ሰይሞታል። በሊባኖስ ውስጥ ለኢትዮጵያውያን በይፋ አገልግሎት የሚሰጡ ትላልቅ የኢትዮጵያ ኦርቶዶክስ አብያተ ክርስቲያናት አሉ። በሊባኖስ የኢትዮጵያ ቤተክርስቲያን መኖሯ ለወገኖቻችን ትልቅ ብርሃን ነው። በዋና ከተማዋ ቤይሩት በተለይም ሃርታ በተባለው አካባቢ የሚገኘው የቅዱስ ገብርኤል ቤተክርስቲያን ትልቁና ዋናው ነው። ከቅዱስ ገብርኤል በተጨማሪ የቅድስት ማርያምና የሌሎች ቅዱሳን ታቦታት ባሉባቸው ስፍራዎች ስርዓተ ቅዳሴና ጸሎት ይደረጋል። እሁድ ቀን
በሊባኖስ ለሚኖሩ ኢትዮጵያውያን ልዩ ቀን ነው። ከባድ የሳምንት ስራቸውን ጨርሰው የሚገናኙበት ዕለት። እሁድ ጠዋት ወደ ቤተክርስቲያን የሚሄዱ ወገኖቻችን ነጭ የአበሻ ባህል ልብስና ነጠላ ለብሰው የቤሩት ጎዳናዎችን በውበት ያደምቋቸዋል። ከጸሎትና ከቅዳሴ በኋላም በቤተክርስቲያኑ ቅጥር ግቢ ውስጥ ተሰብስበው ይጨዋወታሉ፣ እርስ በርስ ይተዋወቃሉ፣ የሀገር ቤት ናፍቆታቸውን ይወጣሉ፣ አዳዲስ ስራዎችን ይፈልጋሉ፣ እንዲሁም ችግር ላይ ያሉ ወገኖቻችንን የሚረዱበትን መንገድ ይመክራሉ። በአጭሩ የቤተ ክርስቲያኗ ግቢ እሁድ ዕለት ትንሿን አዲስ አበባን ትመስላለች። በአሁኑ ሰዓት ቤይሩት በ10 ሺዎች ለሚቆጠሩ ኢትዮጵያውያን መኖሪያቸው ናት። በሊባኖስ ቤቶች፣ ሱቆችና ኩባንያዎች ውስጥ የኢትዮጵያውያን ዕውቀት፣ ጉልበትና ታማኝነት ትልቅ ቦታ አለው። ብዙ የሊባኖስ ሕፃናት ያደጉት የኢትዮጵያውያን እቅፍ ውስጥ በመሆኑ ብዙ ሊባኖሳውያን ለኢትዮጵያውያን ልዩ ፍቅርና ክብር አላቸው። አብዛኞቹ ወገኖቻችን ወጣትነታቸውንና ጉልበታቸውን ይዘው ለተሻለ ሕይወትና በትውልድ ሀገራቸው የቀሩትን ቤተሰቦቻቸውን ለመደገፍ ነው የመጡት። በሊባኖስ ያለው ካፋላ የተባለው የሰራተኛውን መብት አጥብቆ በሚጫነው ጥብቅ የቅጥር ስርዓት ሕግና የኢኮኖሚው መውረድ በሕይወታቸው ላይ ብዙ ተግዳሮቶችን ይዞ መጥቷል። ብዙዎች በቤት ውስጥ ስራ፣ በፋብሪካዎችና በሬስቶራንቶች ውስጥ ሌትና ቀን ያለ እረፍት ይደክማሉ። የሥራ ጫናው፣ ናፍቆቱና ስቃዩ፣ ብቸኝነቱም ቀላል አይደለም። በሌላ በኩል ደግሞ እሁድ ቀን በተለይም እንደ ሐምራ ወይንም ዳውራ ባሉ የከተማዋ ታዋቂ አካባቢዎች ስትሄዱ የሀገራችንን ባህላዊ ልብሶች የለበሱ በሳቅና በደስታ የሚጨዋወቱ ወገኖቻችንን ታያላችሁ። በአሁኑ ሰዓት ሶሻል ሚዲያ በተለይም ቲክታክ በሊባኖስ ለሚኖሩ ወገኖቻችን ትልቅ አዲስ የነጻነት እንዲሁም የፈጠራ መድረክ ሆኗል። በሊባኖስ ሆነው በሚሰሯቸው አስቂኝ ድራማዎች፣ ባህላዊ ውዝዋዜዎች፣ የምግብ አዘገጃጀትና የዕለት ተዕለት የህይወት ታሪኮች በሚሊዮን የሚቆጠሩ ተከታዮችን ያፈሩ ታዋቂ ኢትዮጵያውያን ቲክቶከሮችና ዩቲዩበሮች አሉ። እነዚህ ወጣቶች በስደት ህይወት ውስጥ ያሉትን ተግዳሮቶች ወደ ፈገግታና ወደ ድል ቀይሯቸዋል። በሊባኖስ ለሚኖሩ ወገኖቻቸውም መጽናኛና ደስታን ከመሆን ባለፈ በአስቸጋሪ ኑሮ ውስጥ ላሉ ወገኖቻቸው የገንዘብ ማሰባሰቢያ፣ የበጎ አድራጎት ስራዎችን በመስራት የቁርጥ ቀን ልጅነታቸውን አሳይተዋል። በሊባኖስ የሚኖሩ ኢትዮጵያውያን ሀገራቸውን ይዘው ነው የተሰደዱት። ባህላቸውን፣ እምነታቸውንና እርስ በርስ መረዳዳታቸውን አጥብቀው ይዘዋል። እነሱ የሀገራችን የኢኮኖሚ ምሰሶዎችና ያልተዘመረላቸው ጀግናዎቻችን ናቸው። ሊባኖስ ማለት ይህች ናት። የተፈጥሮ ውበትና የኑሮ ፈተና ጎን ለጎን የሚኖሩባት የወገኖቻችን የላብና የጽናት አሻራ ያረፈባት ምድር። በዚያ የምትኖሩ ኢትዮጵያውያን በሙሉ ሰላማችሁ ይብዛ። የዛሬው ዝግጅታችን ይህን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ለሌሎችም እንዲደርስ ሼር፣ እንዲሁም አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንድንጎበኘው የምትፈልጉት ሀገር በኮሜንት መስጫው ላይ አሳውቁን። በሚቀጥለው ቪዲዮ በሌላ አስደናቂ ርዕስ እስከምንገናኝ ድረስ ሰላም ቆዩን።